ሰላም እንኳን ደህና መጣ። ሰላም እንዴት ናላችሁ? እንደምናላችሁ እንኳን ደህና መጣችሁ። ከዚህ ቤት መሰረት እባላለሁ። አንዳንድ ሰዎች ከቲክቶክ ላይ ነው የምታውቁኝ። አዲሶች እንኳን ደህና መጣችሁ። መሰረት እባላለሁ። ከቲክቶክ ላይ ከባሌ ጋር የአክቲንግ ቪዲዮ ነው የምሰራው፣ የጨዋታ ቪዲዮ ማለት ነው። ከዛ ብዙ ጊዜ ከዛ ላይ ነገርኳችሁ ወደ ዩቲዩብ ሙቭ ማድረግ እፈልጋለሁ። አዲስ አይነት ቪዲዮ መስራት እፈልጋለሁ። ምክንያቱም ከቲክቶክ ላይ የአንድ ደቂቃ ምናምን ነው ጨዋታ ቪዲዮ ነው። ከዚህ ረጅም አይነት ቪዲዮ መስራት እፈልጋለሁ። የ30 ደቂቃ 40 ደቂቃ ምናምን ቭሎግ ወይ ብቻ ወሬ ምናምን እሱ ነው የምፈልግ። ስለዚህ በቃ ዩቲዩብ አሪፍ ይሆናል ብዬ ነው ወደዚህ መጣሁት። ግን በእውነት ብነግራችሁ በጣም ፈርቼ ነው መጣሁት። ለምንድን ነው? አንድ ታውቃላችሁ የኔን አማርኛ ትክክል አይደለም፣ ብዙ ሰዎች ታውቃላችሁ። ለምንድን ነው እንደዚህ ማወራው ምናምን። ግን ሁለተኛው በአማርኛ ብቻ ነው ማውራት መፈልግ ከዚህም ቦታ፣ ምክንያቱም መማር አለብኝ። ስለዚህ ቋንቋ ስንማር ፕራክቲስ ማድረግ አለብን ሁላችንም። እንደዚህ አይነት ቪዲዮ ብሰራ የኔን አማርኛ አሪፍ ይሆናል ያስባለሁ። ከዛ ምን እላችኋለሁ፣ ምንድነው ደስ የሚለኝ፣ ምን አይነት ቪዲዮ ማየት ነው የምትፈልጉት? ከዚህ ቤት አዲስ ሀሳብ ብትሰጡኝ ደስ ይለኛል። እሺ አሁን እንብላ ብሉ፣ እንብላ የኔ ቤተሰቦች፣ እንብላ የሀገሬ ልጆች። በቃ ዛሬ ምንም ብዙ ነገር አላደርግም፣ ብቻ ቤቴን አስተካክላለሁ። ልጅም የለችም፣ ምክንያቱም ታውቃላችሁ አንዳንዶች ልጅ አለኝ። ልጄ ከሌላ ቦታ ናት፣ እንደ ትምህርት ቤት ቦታ ናት። ስለዚህ በቃ ብቻዬን ነኝ። ባሌ እየሰራ ነው። አንድ ነገር ላሳያችሁ። ምንድነው ብዙ ጊዜ የማየው፣ ምክንያቱም አማርኛ ማውራት ስንፈልግ አማርኛ መስማት አለብን። ስለዚህ እኔ ብዙ ጊዜ ምንድነው ማየው እንደዚህ አይነት ቪዲዮ፣ ይሄ የውሃ ሚዲያ ነው። እንደዚህ ታሪክ ምናምን ስሰማ በጣም ያርደኛል። ስለዚህ በቃ እሺ እንብላ። መልካም ምግብ እየበላችሁ መልካም ምግብ። መልካም ቀን። ወዳችኋለሁ። አሁን ሁሉ ነገር ጨርሼ ሰዓት ባለፈ ልጄን ወደ ቤት ላስመጣት እኔ ጋር ትመጣላችሁ። ሌትስ ጎ